ሰላም እንዴት አላችሁልኝ የዚህ ቻናል ተከታታዮች በያላችሁበት ሰላማችሁ ብዝት ይበል። ዛሬ ደግሞ ለየት ባለ መልኩ ተከስቻለሁ። አብረን እየነዳን 100% ያለቀውን ቦሌ ሜጋ ህንጻ ፊት ለፊት ወደሚገኘው ሳይታችን አብረን እንሄዳለን። አሁን ደንበል ጋር ነው ያለነው። አብረን እንሂድ። ሳይታችን ጋር ደርሰናል። እንግዲህ በፒኮክ መንገድ ነው የገባነው። ሶስት አይነት መግቢያዎች አሉ። አንደኛው መግቢያ ነው እኛ የገባነው። በዚህ ጋር ቦሌ ሜጋ ህንጻ ፊት ለፊት አለ። ሜጋ ህንጻ ፊት ለፊት የሺ ህንጻ አለ። በየሺ ህንጻ ጋር ነው የምንገባው ማለት ነው። ከዛ ውጭ በዚህኛው ጋር ደግሞ ሌላ መግቢያ አለች፣ ወደ ደንበል ዴሉክስ አደባባይ ጋር የሚያወጣን ማለት ነው። ሶስተኛዋ ደግሞ አሁን የመጣንባት መግቢያ ነች የምትሆነው ማለት ነው። ስለዚህ ይሄን ይመስላል የመንገዱ እንትን። አጠቃላይ ፕሮጀክቱ ወደ 492 ካሬ ላይ ነው ያረፈው። G+10 ነው። ወደ ላይ 11ኛ ላይ ቴራስ አለው። ወደ ታች አንድ ቤዝመንት አለው የመኪና ፓርኪንግ ፕላስ ግራውንድ ፍሎሩም ፓርኪንግ ነው የሚሆነው ማለት ነው። ፓርኪንጉ ሲበተወሰነ ላሳይ። በቀጣይነት እንደዚህ አይነት ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቤቶቹን እናያቸው። አሁን ወደ ቤቶቹ 9ኛ ፍሎር ላይ ደርሰናል። አንድ ፍሎር ላይ ሁለት አባወራ ነው ያለው። ወደ ላይ ከፍ ሲሉ ሁለት አባወራዎች ናቸው። እዛ ጋር አንድ ቤት አለ፣ እዚህ ጋር ደግሞ ሌላ ቤት አለ ማለት ነው። 233 ካሬ እና 240 ካሬዎች ናቸው። ይሄኛው እንግዲህ 233 ካሬው 3 መኝታ ቤት ፕላስ 4 ባዝሩም አለው፣ 2 ኪችን አለው። የሰራተኛ ክፍል ለብቻ አለው ማለት ነው። ይሄኛው የሰራተኛ ክፍል ከነመታጠቢያ ቤቷ ነው። አሳያቸው። ቤቱን አብረን እናያለን። እንግዲህ ፉሊ ፊኒሽድ ነው ያስረከብነው። ፉሊ ፊኒሽድ ሚንስ ኪችን ካቢኔት፣ ኦቭን ከነሳከሩ፣ ባዝሩም እቃዎች፣ መኝታ ቤቶች ደግሞ ካፖርዶች አሉ። ስለዚህ ኤቭሪቲንግ ማለት ነው። ሶፋና አልጋ የቀረው አድርገን ነው የምናስረክበው በዚህ መልኩ ማለት ነው። እዚህ ጋር ኦቭኖች አሉ ከነሳከሩ። ስለዚህ ኪችኑ በአጠቃላይ ሙሉ ነው የሚሆነው፣ መኝታ ቤቶቹን በተመሳሳይ ማለት ነው። ስለዚህ ፉሊ ፊኒሽድ አድርገን ነው የምናስረክበው ማለት ነው። ጥሩ ማቴሪያሎች ናቸው። የኢምፖርትድ ማቴሪያሎች ናቸው። የስፔን እና የቱርክ ፊኒሺንግ ማቴሪያሎች ናቸው የተጠቀምናቸው። ስለዚህ አካባቢውን የሚመጥን አይነት ፕሮጀክት ነው ማለት ነው።
እንደተመለከታችሁት በተመረጡ ሎኬሽኖች ላይ ያለቁና እየተገነቡ ያሉ አፓርትመንቶችን ለማግኘት ታች በማስቀምጥላችሁ ስልክ ይደውሉልን። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ ሰላም ሁኑ።